ሰላም ሰላም እንዴት ናችሁ? ወድ የዶኪማስ መንፈሳዊ ሆነቶች አዘጋጅና ሰርፕራይዚንግ ኤቨንት ቤተሰቦች ይህን ቪዲዮ ለሁሉም እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ይህን ቪዲዮ ጀምሩልን። እንግዲህ በዛሬ ቪዲዮአችን የምናየው ነገር ምንድነው? ኤቨንት ፕላኒንግ ምን ይመስላል፣ ምንድነው፣ ምን ነገር ያካትታል የሚለውን ነገር ያው በፓርት እያደረግን ፖስት እናደርግላችኋለን ማለት ነው። ወደ ቪዲዮ እንሂድ። እሺ የመጀመሪያው የኤቨንት ፕላኒንግ እንግዲህ ወደሱ ከመግባታችን በፊት አንዳንድ ጊዜ ሙሽሮች ጋር የሚያጋጥሙ ነገሮች አሉ። ለምሳሌ ሙሽሮች ምንድነው የሚያደርጉት? ብዙ ጊዜ ወደ የሰርጉ ፕላኒንጉ ላይ እነዚህ ኬተሪንግ፣ ዲኮር ላይ ምን በጣም ፎከስ ያደርጋሉ። ግን ምን ይረሳሉ? ከንስሐ አባት ጋር ያላቸውን እቺ የቀኑና ጊዜ ያለች አይደል በመሃል የምትሰጡ እነሱ ነገር ላይ ብዙም ፎከስ አያደርጉም። እና ምንድነው የኛም የዚህ ኢቨንት መዘጋጀት ዋናው ጥቅም ከንስሐ አባቶች ጋር ያለውን ነገር ለማቀራረብ ነው። ብዙ ጊዜ እሱን ነገር የመርሳት ነገር ትንሽ የመዘንጋት ነገር ይታያልና ኢቨንት ፕላኒንጋችንን ከመጀመራችን በፊት ሙሽሮች ለኛ ከሰጣችሁን በኋላ እናንተ እንደዚህ ነገር ስላጋጠመ ነው በነገራችን ላይ እናንተ ወደዛኛው ነገር ላይ ፎከስ ብታደርጉ በጣም የተሻለ ነው እንላለን። እንግዲህ በመጀመሪያ ኢቨንት ፕላኒንግ በምንድን ነው የሚጀመረው ብለው የጠየቁ ሙሽሮች አሉ። ያው ካጋጠሙ ነገሮች ስለሆነ የምንነሳው የመጀመሪያው ነገር ከቤተክርስቲያን ምርጫ ይጀምራል። አንድ ሙሽሮች ምን ማድረግ አለባቸው ከተባለ የት ነው ስርዓተ ተክሊል ወይም ስርዓተ ቁርባን ወይም ማዕሰብ የምንለውን የት ነው መፈጸም ያለባቸው የሚለውን ነገር መወሰን አለባቸው። ለምንድን ነው የሚወስኑት? ጥሩ ጥያቄ። ለምንድን ነው የሚወስኑት ለሚለው እዛ ቤተክርስቲያን ላይ ጋብቻ ከመፈጸሙ በፊት የሚያስፈልጉ መረጃዎች አሉ። ለምሳሌ ያላገባ የሚባል ነገር አለ። ያላገባ ዶክመንት፣ ኦሪጂናል ዶክመንት መግባት ይኖርበታል። ከዛ ውጪ የምስክሮችን የሽማግሌ ፎቶኮፒ፣ ፎቶ፣ የሙሽሮች ፎቶ እነዚህ ያስፈልጋሉ። ብዙ ሙሽሮች ይሄን አያውቁም። የት መሄድ እንዳለባቸው ይሄን ነገር መጀመር እንዳለባቸው አያውቁም። ስለዚህ ምንድነው ማድረግ ያለብን ሙሽሮች መጀመሪያ ከሁሉም ነገር አስቀድሞ ቤተክርስቲያን መወሰን፣ የት ነው ማድረግ ያለብኝ፣ ስርዓተ ቁርባን የት ነው አቅራቢያ ነው ማድረግ ያለብኝ ወይስ የት ነው የሚለውን ነገር በእርግጠኝነት ማወቅ አለብን።